የአባ ጅፋር ቤተ መንግስት የተሰራው ጭቃና ጭድ በእግር ተቦክቶ ለ3 ወራት እንዲቆይ ከተደረገ በኋላ እንደ ሲሚንቶ በመጠቀም ነው። የስንዴ ዱቄትና እንቁላል በአንድነት ከጭቃው ጋር ተለውሰዋል። አንግሎቹም በቄንጠኛ ድንጋዮች የታነጹ ናቸው። 65 በሮች፣ 54 መስኮቶችና 29 ክፍሎች ኖረውት የተገነባው ቤተ መንግስቱ ባለ አንድ ፎቅ ሲሆን ከአናቱ ላይ አንድ ማማ አለው። እንደ ኮርኒስና ወለል እንዲሁም እንደ ምሰሶ ሆነው ውስጡን ያዋቀሩ ከዋንዛ የተፈለፈሉ 10 በ10 ሳንቲ ውፍረት ያላቸው ጠንካራ ጣውላዎች ናቸው። ከአናቱ ላይ ያለው ማማ ውስጡ ሙሉ በሙሉ ከጣውላ የተሰራ ሲሆን 4 የጥበቃ በሮች አሉት። በምስራቅ ሸዋ በር፣ በምዕራብ ከፋ በር፣ በደቡብ ዳውሮ በርና በሰሜን ደግሞ ሊሙ በርን ያስቃኛሉ። በእነዚህ አቅጣጫዎች ወታደሮች በአራቱም በሮች በተጠንቀቅ ቆመው ቅኝት ያደርጋሉ። ከማማው ላይ ሲወጡ የዛጉ ቆርቆሮና ክዳኖች የበዙባት ጅማ ከተማ ቁልጭ ብላ ትታያለች። ቤተ መንግስቱ በ1870 ዓ.ም ሲገነባ ከህንድ፣ ከፓኪስታን፣ ከፈረንሳይ፣ ከእንግሊዝና ከሌሎች የአረብ ሀገሮች ጋር ዲፕሎማቲክ ግንኙነት የነበራቸው ንጉሱ አባ ጅፋር ለግንባታው የሚሆኑ አንዳንድ ግብዓቶችን ያስገቡት ከባህር ማዶ ነበር። ለምሳሌ እንደ ብረት የሚጠነክረው የጣራው ክዳን የተጫነው ከእንግሊዝ ነበር። በወቅቱ የተሻለ የትራንስፖርት አገልግሎት አልነበረምና ቆርቆሮዎች በግመል ተጭነው በኬንያ በኩል ነበር ወደ ኢትዮጵያ እንዲገቡ የተደረገው። የመብረቅ መከላከያ ብረቱም እንደዚሁ ከፈረንሳይ ሀገር የተላከ ነበር። ቤተ መንግስቱ በቆይታ ብዛት ማዝመም ጀምሮ የነበረ ሲሆን ከ1984 ዓ.ም ጀምሮ ጥራታቸውን ያልጠበቁ እድሳቶች ቢደረጉለትም የቀድሞው ጥንካሬና ውበቱን ሊያገኝ አልቻለም ነበር። አሁን ደግሞ ጠቅላይ ሚኒስትሩ የመሩት እድሳት ተደርጎለታል። እድሳቱን እንዴት አገኙት? አስተያየቱን ለእርሶ እንተው።